በዛሬው ቪዲዮ በታላቋ ሮማኒያ ቡካሬስት ውስጥ ከናቴ ቤት ወጥቼ ናቴ ቤት ገባው ከተባለ ሬስቶራንት ምሳችንን በልተን እንወጣለን። የሬስቶራንቱን ስምና ሎኬሽን እዚሁ ቪዲዮ ላይ አስቀምጥላችኋለሁ። እኔ ለዛሬ ምሳ ቀይ ወጥ ምርጫ ያደርጋለሁ፣ ምክንያቱም የምወደውን አይብ አብረው ስለሚያቀርቡልኝ ነው። ያው ዛሬም እንደተለመደው ወደ ዴሊቨሪያችን ስለምንወጣ ቶሎ ቶሎ እንበላለን። እዚህ ጋር ወደ ባይካችን ነው። ያው እንደ ሁሉ ጊዜው ባይካችንን እናስነሳለን። እንዳልኳችሁ በስልካችሁ ነው ኮንትሮል የምታደርጉት ባይካችሁን። ኢባይክ ነው። እዚህ ጋር ቪዲዮ እየመረጥኩኝ ነበር። እዛው ላይ ኦርደር ገባልን። ኦርደሩ 15 ሮን ነው የሚለው፣ በ15 ላይ ማለት ነው የምናነሳው። እንዳልኳችሁ እዚሁ ጋር ስለሚያሳየን ብሩን ቀጥታ አምጥቶልናል። 15 ሮን ነው። አክሴፕት እንለዋለን። ሎኬሽኑን ለማየት እየሞከርኩ ነበር። ይሄኛው ትንሽ ራቅ ይላል ካለሁበት። ምግቡን ለማንሳት የሚሄድበት ቦታ ትንሽ ራቅ ይላል። ዜብራችንን ያው በእጃችን ይዘን ነው የምንሻገረው። እንዳልኳችሁ በጣም ቢዚ ካልሆንም በስተቀር በተቻለ አቅም ወርደን በእግር መሻገር ነው የሚፈቀድልን። እንዳልኳችሁ ሮማኒያ አሁን ወደ ለምለምነት እየመጣች ነው። እንዳልኳችሁ ትንሽ ራቅ ይላል መንገዱ። እዚህ ጋር ሌላ ዜብራ አጋጥሞናል። መብራት በጣም ነው የሚያከብሩት። መኪና ኖረ አልኖረ ሰዎቹም፣ መኪናውም ሰው ኖረ አልኖረ የፈጣሪ ትዕዛዝ ነው የሚመስለው። ሕግ አከባበራቸው ከላይ የተላከ ነው የሚመስለው። እዚህ ጋር ኦርደራችን ቦታ ደርሰናል። ፒክ እናደርጋለን። ሻዋርማ ነው የዛሬ ኦርደር። ለመቀበል ነበር ትንሽ ራቅ ያለኝ። እስካነሳው የምሄድበት ቦታ ቅርብ ነው። ሉክ በጣም ነው የምታምረው ሮማኒያ። ሌላው በመንገዳችሁ እንድትጠነቀቁ፣ እዚህ ያላችሁ የዴሊቨሪ ሰራተኞች እንድትጠነቀቁ የምፈልገው ነገር የእግረኛው ላይ ሰዎቹ ላይክ ምን እንደሚመጣ አያስቡም እና ዝም ብለው ነው የሚሄዱት። ሶ ቢ ኬርፉል፣ ስትነዱ ተጠንቀቁ። በጣም ከባድ ነው። አደጋ ልታደርሱ ትችላላችሁ። የመንገድ ላይ ግራፊቲ ይጠቀማሉ። ባይ ዘ ዌይ ኢትዮጵያ ያለውኝ ትንሽ የምናደድበት ነገር ነበር። ትንሽ ሂንቱም ስለነበረኝ መስራት ፈልግ ነበር። ግንቦች ላይ ምናምን በጣም መስራት ፈልግ ነበር ከአንድ ጓደኛዬ ጋር ሆኜ። እሱም የዚህ እውቀቱ አለው እና እኔም ከሱ ጋር አብሬ በጣም መስራት ፈልግ ነበር። የሆነ ነገር ያመላክታል ምናምን የተባለ። እዚህ ደስ የሚለው ማንም ስለማንም ምንም አያገባውም። ህጉን አይለፉ እንጂ በጣም ኢንጆይ ያደርጋሉ።
ሌላው ሮማኒያ በጣም ፓርኮች አሏት፣ በጣም የሚያማምሩ ፓርኮች አሏት እና የሴፍቲው ጉዳይ ደግሞ በጣም ሴፍ ነው። በጣም ላይክ እስከ ምሽት ነው የምንሰራው እዚህ 6 ሰዓት 7 ሰዓት ድረስ ይሰራል እና በዛ ሰዓት ኢቭን ካፕሎች ምናምን ታገኛላችሁ ፓርክ ውስጥ ምንም አይነካችሁም። በቃ በጣም ሴፍ ሀገር ነች። ኦርደራችንን ድሮፕ ወደምናደርግበት ቦታ ደርሰናል። እዚህ ጋር ተቀበለኝ፣ ብር ተቀበል ብሎኝ ነበረ። ግሎቮ 20 ብር መልስ ነበር። ኦሬዲ 10 ብር ውስጠኝ ይበቃኛል አለኝ። አመስግነን መሄድ ነው። 10 ብር ቲፕ ማለት ነው። 10 ላይ ሶሪ፣ በባለፈው ቪዲዮ ብር ስል ምንድነው ብር የምትለው እያላችሁ ነው። ሌላም አንድ ኦርደር ይዤ ነበረ ከሌላ ቦታ ያነሳሁት። ቪዲዮ እንዳይረዝምባችሁ ነው ሙሉ ማላስገባውና እሱንም እዚህ ጋር ድሮፕ እናደርጋለን። እዚህ ጋር አንድ የገረመኝን ነገር ላሳያችሁ። የሚካኤል ስዕል የሚካኤል ምስለ ስዕል የገብርኤል አላቸው። በቃ ያስቀምጣሉ። በጣም የኦርቶዶክስ ሀገር ነች። ባይዘው የሮማኒያ በጣም የኦርቶዶክስ ሀገር ነች። አክራሪ ኢቭን ቅዳሴያቸው ጠዋት ላይ ቅዳሴያቸው ከኢትዮጵያ ጋር ይመሳሰላል። በቃ እንትኑን ባልረዳውም ግን በጣም ይመሳሰላል። ብቻ እዚህ ጋር ድሮፕ ወደምናደርግበት ከስተመር ደርሰናል። እሱ ትንሽ ኦርደሩ በዛ ያለ ነበረ። 3 ፒዛ እና አይ ቲንክ የሚጠጣ ነው ያኛው። እሱም እዚህ ጋር ቲፕ ሰጠኝ 20 ብር 20 ላይ እዚህ ጋም ሌላ ኦርደር ገብቶልኛል። ከሰን ፕላዛ ሞል ነው ማነሳው። ሰን ፕላዛ ማለት ይሄ አሁን እየደረስኩበት ያለበት ሞል ነው። በጣም ሰፊ ሞል ነው። እዚህ ሀገር ምን አየውኝ ለየት ያለ ነገር፣ ኢትዮጵያ ፎቆች እየተሰሩ ያሉት ወደ ላይ ነው። ቁመት ነው በቃ እየጨመርን ያለ ነው። ቁመት ነው ሳይ እኔ ባየሁትና እኔ በገባኝ። ሮማኒያ ላይ ግን እንዳለ ህንጻዎቿ እስካሁን የማያቸው ህንጻዎች እንዳለ ወደ ጎን ነው የሚሰፉት። ቁመት የላቸውም። ቁመት ያለው ፎቅ የለም።
በጣም ወደ ጎን ግን ትልልቅ ናቸው። ኢቭን ሞሎቹ አሁን በጣም ትልልቅ ሞሎች ናቸው። ዮቶር ከጃኒ ጋር ሆኖ የሰሩት አንድ ቪዲዮ አለ፣ እሱን ገብታችሁ ይዩት። ቤተ መንግስቱ ኢቭን በጣም ትልቅ ነው። ብቻ ኦርደራችንን አንስተናል። ከዛ ወጥተናል። እየመሸ ነው አሁን፣ ሰዓት ሄዷል። ላስት ኦርደርችን ድሮፕ አድርገን ወደ ቤታችን እንገባለን። ጋር ደርሰናል። ለሱም ፒዛውን አቀብለዋለን። ኦርደሩ ፒዛ ነበር እሱ። እዚህ ጋር ኖ ቲፕ፣ ሁሌ ፋሲካ የለም። ደን ሴሽናችንን ጨርሰናል። ወደ ቤታችን